እንዴት ናችሁ? በዛሬው ቪዲዮ ደግሞ ስለ ሴት ዲስክሪፕሽን ሜቶዶችን እናያለን። እንዴት ነው ሴትን መግለጽ የምንችለው የሚለውን እናያለን። ሴትን መግለጽ የምንችልባቸው መንገዶች ስንት ናቸው? አራት ናቸው። ከአራቱ የመጀመሪያው ምን ይባላል? ቨርባል ሜትድ ይባላል። ቨርባል የሚለው በምንድን ነው የምንገልጸው? በስቴትመንት ፎርም ነው የምንገልጸው፣ በአረፍተ ነገር ነው የምንገልጸው። ለምሳሌ እዚህ ጋር ዲስክራይብ ዘ ሴት ኢን ወርድስ የሆነ ሴት እንገልጻለን። ለምሳሌ ሴት ኦፍ ኦል ኢቨን ነምበርስ ለዛን ቴን፣ ከ10 ያነሱ ለሁለት ተካፋይ የሆኑ ቁጥሮች። ኢቨን ነምበርስ ማለት ለሁለት ተካፋይ የሆኑ ቁጥሮች ከ10 በታች ያነሱትን ግለጹ፣ ወይንም ደግሞ በቨርባል ወይ ሪፕሬዘንት የምናደርገው በዚህ መልኩ ነው ማለት ነው። ሁለተኛ ደግሞ ኮምፕሊት ሊስቲንግ ሜተድ። እዚህ ጋር ኮምፕሊት ሊስቲንግ ማለት እያንዳንዱን እንገልጻለን፣ እንዘረዝራለን ማለት ነው። ወይንም ሌላ ስሙ ሮስተር ይባላል። ለምሳሌ ቅድም ምንድነው የተባባል ነው? ሴት ኦፍ ኦል ኢቨን ነምበርስ ለዛን ቴን ነው ያልነው አይደለ? ስለዚህ እነዛን መግለጽ ማለት ነው። ለምሳሌ ሊስት ኦል ኤሌመንትስ ኢንሳይድ በብሬስ ውስጥ መግለጽ ማለት ነው። ይኸው የቅድሙ 2 4 6 8 ቅድም በአረፍተ ነገር ገለጸው። ከ10 ያነሱ ለሁለት ተካፋይ የሆኑ ቁጥሮች። እዚህ ጋር ደግሞ ምን አደረገ? እያንዳንዱን ገለጸ ማለት ነው። መጀመሪያ የሴቱን ስም እንጽፋለን። ከዛ በኋላ ብሬስ እናደርጋለን። 2 ኮማ 4 ኮማ 6 8 አድርገን ብሬሱን እንዘጋለን ማለት ነው። ይሄኛው ምን ይባላል? ኮምፕሊት ሊስቲንግ ሜትድ ይባላል ማለት ነው። ሶስተኛ ፓርሻል ሊስቲንግ ሜትድ። ፓርሻል ማለት ሃፍ ወይንም ደግሞ በጥቂቱ እንደማለት ነው። ስለዚህ በጥቂቱ መግለጽ እንደማለት ነው። በገሚስ በከፊል እንደማለት ነው። እዚህ ጋር ሊስት ሰም ኤሌመንትስ ኢፍ ዘ ሴት ኢዝ ቱ ላርጅ፣ ሴቱ በጣም ላርጅ ከሆነ የተወሰኑትን እንገልጻለን ማለት ነው። ለምሳሌ የተማሪዎች ብዛት ወይንም ደግሞ ዓለም ላይ ያሉ ሰዎች ቁጥር ብትባሉ እዚህ ጋር ቢ እንልና ሁሉንም መግለጽ ስለማንችል የተወሰነ ቁጥር ገልጸን እንተዋዋለን ማለት ነው። ሙሉን ላለመግለጽ ይሄ ታይም ሴቭ ያደርግልናል። ወይንም ደግሞ ቁጥሮቹ ራሱ ረጅም ከሆኑ ለምሳሌ ከ1 እስከ 100 ያሉትን ቁጥሮች ግለጹ ብትባሉ እዚህ ጋር እኩል ይሆናል ነች እቺ ነገር 1 2 3 ብላችሁ 100 ማለት ትችላላችሁ። which is በዚህ መግለጽ መንገድ ክሊር አድርገን መግለጽ እንችላለን ማለት ነው። አራተኛውና የመጨረሻው መንገድ ሴት ቢውልደር ሜትድ። ሴት ቢውልደር ሜትድ በኮንዲሽን ወይንም በባህሪ ነው የምንገልጸው። ለምሳሌ ዲስክራይብ ኤሌመንት ዩዚንግ ኤ ፕሮፐርቲ ኦር ኤ ኮንዲሽን፣ በኮንዲሽን መግለጽ ማለት ነው። ምን ማለት ነው ይሄ? አጻጻፉ እንደዚህ ነው። ሲነበብ ደግሞ በኤግዛምፕል እነግራችኋለሁ። እዚህ ጋር ሲጻፍ ምን አደረግን? ሲ እኩል ይሆናል አደረግን። ከዛን ኤክስ ማለት ውስጥ ያሉት ኤሌመንቶች ናቸው። ከዛን ሰች ዛት ኤክስ ሲ ኢዝ ዘ ሴት ኦፍ ኤክስ እንልና ይችኛዋ ሰች ዛት ኤክስ ከዛን ኤክስ ኢዝ አን ኢቨን ነምበር፣ ኢቨን ነምበር ነች ኤክስ ብለን ይሄ አረፍተ ነገሩን እንጽፋለን ማለት ነው። ኤክስ ኢዝ አን ኢቨን ነምበር። ይሄኛውን ጥያቄ ይሄንን ዲስክሪፕሽን ሜትድ አንድ ኤግዛምፕል ሰጣችሁና ትነግሩኛላችሁ ማለት ነው። አሁን እኔ የፈለግኩትኝ በቨርባል ሜትድ ነው የምነግራችሁ። ትሞክሩታላችሁ። ቪዲዮውን ፖዝ አድርጋችሁ ማግኘት የምትችሉት ከሆነ አሪፍ ይሆናል ማለት ነው። ለሁለት ተካፋይ ከ20 ያነሱ ለሁለት ተካፋይ የሆኑ ቁጥሮች ብላችሁ
እናንተ ናችሁ ሪፕሬዘንት የምታደርጉት። ሲ ታደርጋላችሁ። ከዛን ይሄንን ባይዘዌ ኤክስ መሆን ራሱ ኤክስ ባይሆንም ችግር የለውም። ስለዚህ ምን እናደርጋለን? ዋይ ማለት እንችላለን። ዋይ ሰች ዛት ዋይ ኢዝ አን ኢቨን ነምበር ለዛን በዚሁ ነው የሚቀጥለው። ያው ቦታ ስለጠሩኝ ነው። ለዛን 20 ነው የተባባል ነው አይደለ? 20 ብለን መግለጽ እንችላለን ማለት ነው። በዛሬው ቪዲዮ ስለያየ ነው አራቱን የሴት አይነቶች ነው። የመጀመሪያው የሴት አይነት ቨርባል ይባላል። ይህን በአረፍተ ነገር ነው የምንገልጸው። ሁለተኛው ኮምፕሌት ሊስቲንግ ይባላል። ሙሉ ለሙሉ ነው የምንገልጸው። ሶስተኛው ምን ይባላል? ፓርሻል ሊስቲንግ ነው። የተወሰነውን ገልጸን የምንተወውበት ነው። አራተኛው ሴት ቢውልደር ሜትድ ይባላል። በፕሮፐርቲ ወይንም በኮንዲሽን የምንገልጽበት ነው። ቪዲዮውን ስለተመለከታችሁ እናመሰግናለን። በቀጣይ ቪዲዮ ማሻሻል ያለብኝን ነገሮች በኮመንት ቦክስ ጻፉልኝ። ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ለጓደኞቼ ይጠቅመኛል ብላችሁ ካሰባችሁ ሼር አድርጓቸው። አመሰግናለሁ።